ሰላም ሰላም የኢትዮ ሀሁ አካዳሚ ተማሪዎች እንዴት አላችሁልኝ? ዛሬ ይዤላችሁ የመጣሁት በብዙ ሰዎች ጥያቄ መሰረት ፊደሎቹን የአማርኛ ፊደሎቹን ድገምልን ከግራ ወደ ቀኝ ከቀኝ ወደ ግራ እያንዳንዱን እየጠራናቸው ከላይ ወደ ታች እያደረግን ሁሉንም እያነበብን መሄድ እንፈልጋለን። ስለዚህ አዲስ ቪዲዮ ስራልን ባላችሁኝ ጥያቄ መሰረት ዛሬ ደግሞ የአማርኛ ፊደሎችን እስከ ሸ ቤተሰብ ድረስ ባሉት ቀለል ያሉ እንዲሁም ደግሞ በደንብ እንድትረዱ ቃላት ምስረታ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቅባችሁ ቪዲዮ ላይክ በማድረግ እና ሙሉ ቪዲዮውን እስከ መጨረሻው በመከታተል ጥሩ እውቀት ማግኘት ትችላላችሁ ማለት ነው። በተጨማሪ ደግሞ በግል እንዳስተምራችሁ የምትፈልጉ በአጭር ጊዜ ውስጥ ውጤት እንድታመጡ ማንበብ መጻፍ እንድትችሉ አግዛችኋለሁ ማለት ነው። በኢሞ በዋትሳፕ እና በቴሌግራም መደወል ትችላላችሁ። ስልክ ቁጥር ያለላችሁ ለመናገር ያክል +251 918 0983 45 በዚህ ቁጥር በኢሞ በዋትሳፕ እና በቴሌግራም ብታናገሩኝ እናንተ በተመቻችሁ ትርፍ ሰዓት ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 6 ሰዓት ድረስ አለሁኝ። በተመቻችሁ ሰዓት መማማር እንችላለን። እንግዲህ እናንተ ጥሩ እውቀት አግኝታችሁ ጥሩ ማንበብ መጻፍ እንደምትችሉ ተስፋ አደርጋለሁ ማለት ነው። ስለዚህ እስቲ ወደ ትምህርታችን ስንመለስ መጀመሪያ ፊደሎቹን እየጠራናቸው እንሄዳለን። ምንድነው ፊደሎቹ የምናደርገው? ከግራ ወደ ቀኝ ከዚህ ወደዚህ እያደረግን ከዛ ከመጨረሻው ወደ መጀመሪያ እያደረግን ከላይ ወደ ታች እያደረግን እያንዳንዱን እናያለን ማለት ነው። እናንተም እንደዚሁ እኔን አበረታቱ ላይክ በማድረግ ቪዲዮውን ኮሜንት እየገባችሁ ቃላት ምስረታዎቹን ጻፏቸው። ቃላት ምስረታዎቹ ማለት እነዚህ ናቸው። ኮሜንት ላይ ጻፏቸው። ምክንያቱም የእጅ ጽሑፋችሁንም በዛው እያሻሻላችሁ ስለምትመጡ ከስር እኔ የምለቃቸው ቪዲዮዎች ላይ እያያችሁ ኮሜንት ጻፉ ማለት ነው። ስለዚህ ወደ ትምህርታችን ስንመለስ መጀመሪያ ፊደሎቹን እየጠራናቸው እንሄዳለን። እሺ እቺ ፊደል ማናት? ሀ ሁ ሂ ሃ ሄ ህ ሆ። አያችሁ? ይሄ ከግራ ወደ ቀኝ ነው። አሁን ደግሞ ከመጨረሻው ጀምሮ ወደ መጀመሪያው እንጠራለን። ሆ ህ ሄ ሃ ሂ ሁ ሃ። ይሄ ደግሞ ከመጨረሻ ወደ መጀመሪያው ነው ማለት ነው። በጣም አሪፍ። በመቀጠል ደግሞ የማን ቤተሰብ እናገኛለን? የለ ቤተሰቦች። እነዚህ የመጀመሪያ ፊደሎች ቤተሰብ በሚል ያዟቸው። እቺ ሀ ቤተሰብ፣ ለ ቤተሰብ፣ እችን በድጋሚ ሀ ቤተሰብ። ያው ሀመርኋ ነው የምትባለው በስም ግን ሀ ብለን ነው የምናነባት። መ ቤተሰብ፣ ሰ ቤተሰብ፣ ረ ቤተሰብ፣ ሰ ቤተሰብ። እችም እሳቱ ሰ እና ንጉሱ ሰ ነው የሚባሉት። በመቀጠል ደግሞ እቺ የመጨረሻዋ ሸ ቤተሰብ። ስለዚህ እናንተ አሁን ቤተሰብ የሚለውን የፊደሎች ዋና መሪያቸው እንደሆነ በዛ መልኩ ያዟቸው። ከዛ ቃላት ምስረታውን ደግሞ እየገጣጠማችሁ ታነቡታላችሁ። ፊደሎቹንም የመጀመሪያው ፊደል ካወቃችሁ ወደ ጎን መሄዱ አያስቸግራችሁም ማለት ነው። እስቲ እየጠራናቸው እንሂድ። የለ ቤተሰብ ላይ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። በጣም አሪፍ። አሁን ደግሞ ከመጨረሻው እንመለስ። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። በጣም አሪፍ። እነዚህን ይመስላሉ ማለት ነው። በመቀጠል ደግሞ እቺ ሐመርኋ ትባላለች ወይም ሀ ነው የምንላት። ሀ። እስቲ እየጠራናት እንሂድ። ሀ ሁ ሂ ሃ ሄ ህ ሆ ይላል። ከመጨረሻው ደግሞ እንመለስ እስቲ። ሆ ህ ሄ ሃ ሂ ሁ ሃ። በጣም አሪፍ። እንግዲህ የሀ ቤተሰቦች ናቸው። በመቀጠል ደግሞ የማን ቤተሰብ አለ? የመ ቤተሰብ አለ። ይሄ የመ ቤተሰብ ነው የምንለው። እስቲ እየጠራ ነው እንሂድ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። በጣም አሪፍ። እስቲ እንመለስ ደግሞ ከመጨረሻ ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። በጣም አሪፍ። በመቀጠል ደግሞ የማን ቤተሰብ አለ? የሰ ቤተሰብ አለ።
እስቲ እየጠራን ነው እንሂድ። ሰ ሱ ሲ ሳ ሴ ስ ሶ። በጣም አሪፍ። በመቀጠል ደግሞ እስቲ ከመጨረሻው እንመለስ። ሶ ስ ሴ ሳ ሲ ሱ ሰ። በጣም አሪፍ። በመቀጠል ደግሞ የማን ቤተሰብ አለ? የረ ቤተሰብ አለች። ረ እስቲ እንጥራቸው። ረ ሩ ሪ ራ ሬ ር ሮ። በጣም አሪፍ። እስቲ ከመጨረሻው ደግሞ እንመለስ። ሮ ር ሬ ራ ሪ ሩ ረ። በጣም አሪፍ። ይሄንን ይመስላል ማለት ነው። በመቀጠል ደግሞ የማን ቤተሰብ አለ? ሰ ቤተሰብ። ሰ እስቲ እንጥራው። ሰ ይሄ ያው ንጉሱ ሰ ይሄኛው ነው። ይሄ እሳቱ ሰ በመባል ነው የሚጠራው፣ ግን ስናነብ ሰ ብለን ነው የምናነበው። ሰ ሱ ሲ ሳ ሴ ስ ሶ። በጣም አሪፍ። እስቲ ከመጨረሻው ደግሞ እንመለስ። ሶ ስ ሴ ሳ ሲ ሱ ሰ። በጣም አሪፍ። በጣም ቆንጆ። በመቀጠል ደግሞ መጨረሻ ያለው የማን ነው? የሸ ቤተሰብ ሸ። እስቲ እየጠራ ነው እንሂድ። ሸ ሹ ሺ ሻ ሼ ሽ ሾ። እስቲ ከመጨረሻው ደግሞ እንመለስ። ሾ ሽ ሼ ሻ ሺ ሹ ሸ። ይሄንን ይመስላል ማለት ነው። እንግዲህ ፊደሎቹ ይሄንን ይመስላሉ። በጣም ቀላል ናቸው። አሁን ደግሞ ከላይ ወደ ታች ደግሞ እያነበብኩላችሁ እመጣለሁ። እስቲ ተከታተሉኝ በደንብ። እቺ ማናት? ሀ ነው ያልኳቸው አይደል? የመጀመሪያ ቤተሰቦችን ነው የምንጠራ። ሀ ለ ሀ መ ሰ ረ ሰ ሸ። በጣም ቆንጆ፣ በጣም ቆንጆ። እነዚህ በመጀመሪያ ፊደሎች ናቸው ያሉትን ደግሞ ማለት ነው። እሺ ቀጥሎ ደግሞ ምንድነው የምናደርገው? ከመጨረሻው ደግሞ ወደ መጀመሪያው እንመለሳለን። ሸ ሰ ረ ሰ መ ሀ ለ ሀ። በጣም አሪፍ። እነዚህን ይመስላሉ ማለት ነው፣ ከመጨረሻው ወደ መጀመሪያው። በመቀጠል ደግሞ ሁለተኛ መስመር ያሉት ወይም ሁለተኛ ፊደል የሚባሉትን ነው ደግሞ እየጠራውላችሁ እንሂድ። እስቲ እንጥራቸው። ሁ ሉ ሁ ሙ ሱ ሩ ሱ ሹ። እነዚህ ሁለተኛ ፊደሎች። እስቲ ደግሞ ከመጨረሻው እንመለስ። ሹ ሱ ሩ ሱ ሙ ሁ ሉ ሁ። በጣም አሪፍ። እነዚህ ደግሞ ሁለተኛ ፊደሎች ይባላሉ ማለት ነው። በመቀጠል ደግሞ ሶስተኛ ፊደሎችን እስቲ እየጠራ እንሂድ። ሂ ሊ ሂ ሚ ሲ ሪ ሲ ሺ። በጣም አሪፍ። እስቲ ከመጨረሻው ደግሞ እንመለስ። ሺ ሲ ሪ ሲ ሚ ሂ ሊ ሂ። በጣም አሪፍ። እነዚህ ደግሞ የሶስተኛ ፊደሎች እንላቸዋለን። በመቀጠል ደግሞ በአራተኛ ፊደሎች ደግሞ ያሉትን ደግሞ እስቲ እንደዚሁ እየጠራናቸው እንሂድ። ሀ ላ ሀ ማ ሳ ራ ሳ ሻ። በጣም አሪፍ። በመቀጠል ደግሞ ከመጨረሻ ወደ መጀመሪያው እየጠራናቸው እንሂድ። ሻ ሳ ራ ሳ ማ ሀ ላ ሀ። እንግዲህ እነዚህን ይመስላሉ ማለት ነው፣ አራተኛ ፊደሎች። በመቀጠል ደግሞ አምስተኛ ፊደሎችን ደግሞ እየጠራናቸው እንሄዳለን። እስቲ ከመጀመሪያው ስንጀምር ሄ ሌ ሄ ሜ ሴ ሬ ሴ ሼ። ከመጨረሻው ደግሞ ስንመለስ ሼ ሴ
ሬ ሴ ሜ ሄ ሌ ሄ። በጣም አሪፍ። እነዚህን ይመስላሉ ማለት ነው ስንተኛ ፊደሎች? አምስተኛ ፊደሎች። በመቀጠል ደግሞ ስድስተኛ ፊደሎችን እየጠራናቸው እንሄዳለን። ህ ል ህ ል ህ ም ስ ር ስ ሽ። በጣም አሪፍ። በመቀጠል ደግሞ እስቲ ከላይ ወደታችን እንመለስ ከመጨረሻው ሽ ስ ር ስ ም ህ ል ህ። በጣም አሪፍ። እነዚህን ይመስላሉ ማለት ነው ስድስተኛ ፊደሎች። በመቀጠል ደግሞ ሰባተኛ ፊደሎች አሉ። እስቲ እነሱን እንጥራ። ሆ ሎ ሆ ሞ ሶ ሮ ሶ ሾ። በጣም አሪፍ። ከመጨረሻው ደግሞ ወደ መጀመሪያ ስንመለስ ሾ ሶ ሮ ሶ ሞ ሆ ሎ ሆ። አያችሁ? እነዚህ እንግዲህ ከታች ወደ ላይ ከላይ ወደ ታች እያደረግን ሁሉንም ፊደሎቹን ጥርት አድርገን ጨርሰናል ማለት ነው። እናንተም እኔ ጋር ሆናችሁ አብራችሁ እንደጠራችሁ ተስፋ አደርጋለሁ። ብዙ ነገር እንደተጠቀማችሁም እርግጠኛ ነኝ። ከዚህ ቀጥሎ ደግሞ የምናየው ምንድነው? ቃላት ምስረታዎችን ነው። ቃላት ምስረታዎቹን ከፊደሎቹ ጋር እያስተያየን እያመጣን ቃላት ምስረታዎቹን በደንብ እያየን እንሄዳለን ማለት ነው። በደንብ ተከታተሉኝ። እሺ፣ መጀመሪያ ላይ የምናየው ምንድነው? በሀ ቤተሰብ ውስጥ የተመሰረተ ቃላት ምስረታ ነው። የመጀመሪያው ቃላት ምስረታ ምን ይላል? ሀ፣ ይሄው እዚህ ጋር ሀ የመጀመሪያ፣ ቀጥሎ ሎ፣ ይሄው እዚህ ጋር ሎ፣ አንድ ላይ ምን ይላል? ሃሎ ሃሎ። በጣም አሪፍ። በመቀጠል ሆ፣ እቺው ሀ ቤተሰብ ሰባተኛ፣ ሄ ደግሞ አሁንም ሀ ቤተሰብ ሆና አምስተኛ፣ አንድ ላይ ምን ይላል? ሆ እና ሄ ሆሄ። በጣም አሪፍ። በመቀጠል ደግሞ በለቤተሰብ የተመሰረተው ለቤተሰብ ሰባተኛ፣ ይሄው መቤተሰብ ሶስተኛ፣ እቺው አንድ ላይ ምን ይላል? ሎሚ ሎሚ። በጣም አሪፍ። በመቀጠል ደግሞ ለቤተሰብ ሁለተኛ፣ ይሄው በመቀጠል ለቤተሰብ አራተኛ፣ ይሄው ከዛ ሉና ላ አንድ ላይ ሉላ። በጣም አሪፍ ሉላ። በመቀጠል ደግሞ ሀ ቤተሰብ የመጀመሪያ፣ ይሄው መቤተሰብ ስድስተኛ፣ ይሄው ለቤተሰብ አምስተኛ፣ ይሄው አንድ ላይ ምን ይላል? ሐምሌ ሐምሌ ሐምሌ። አያችሁ? በጣም አሪፍ። በመቀጠል ሀ ቤተሰብ የመጀመሪያ፣ ይሄው መቤተሰብ ሁለተኛ፣ ይሄው ሰ ቤተሰብ ስድስተኛ፣ ይሄው እዚህ ጋር አንድ ላይ ምን ይላል? ሐሙስ ሐሙስ። ይሄ ምን ይላል? ሐምሌ። ይሄ ደግሞ ሐሙስ። በጣም አሪፍ። በመቀጠል ደግሞ በመቤተሰብ ሁለተኛ፣ ይሄው ቀጥሎ ለቤተሰብ አምስተኛ፣ ይሄው አንድ ላይ ምን ይላል? ሙሌ ሙሌ። በጣም አሪፍ። በመቀጠል መቤተሰብ ሁለተኛ፣ ይሄው ሰቤተሰብ አምስተኛ፣ ይሄው አንድ ላይ ምን ይላል? ሙሴ ሙሴ። በጣም አሪፍ። በመቀጠል ሰቤተሰብ ሁለተኛ፣ ይሄው ረቤተሰብ ሶስተኛ፣ ይሄው አንድ ላይ ምን ይላል? ሱሪ ሱሪ። በጣም አሪፍ። በመቀጠል ሰቤተሰብ አራተኛ፣ ይሄው ረቤተሰብ አራተኛ፣ ይሄው አንድ ላይ ምን ይላል? ሳራ ሳራ። በጣም ቆንጆ። በመቀጠል ረቤተሰብ የመጀመሪያ፣ ይሄው ሰቤተሰብ አራተኛ፣ ይሄው አንድ ላይ ምን ይላል? ረሳ ረሳ። በጣም ቆንጆ። በመቀጠል ረቤተሰብ አራተኛ፣ ይሄው በመቀጠል ረቤተሰብ አራተኛ፣ ይሄው አንድ ላይ ምን ይላል? ራራ ራራ። አዘነ እንደማለት ነው። ራራ አዘነ፣ ልቡ ባባ፣ ራራ። በመቀጠል
ሰ ቤተሰብ ስድስተኛ ይሄው። ረ ቤተሰብ አራተኛ ይሄው። አንድ ላይ ምን ይላል? ስራ ስራ። በጣም አሪፍ። በመቀጠል ሰ ቤተሰብ የመጀመሪያ ይሄው። ለ ቤተሰብ አራተኛ ይሄው። መ ቤተሰብ ስድስተኛ ይሄው። አንድ ላይ ምን ይላል? ሰላም ሰላም። በጣም አሪፍ። በመቀጠል ሸ ቤተሰብ አራተኛ ይሄው። መ ቤተሰብ አራተኛ ይሄው። አንድ ላይ ምን ይላል? ሻማ ሻማ። በጣም አሪፍ። በመቀጠል ሸ ቤተሰብ ስድስተኛ ይሄው። ረ ቤተሰብ ሰባተኛ ይሄው። አንድ ላይ ምን ይላል? ሽሮ ሽሮ። በጣም አሪፍ። እንግዲህ እነዚህን ይመስላሉ ቃላት ምስረታዎቹ። እናንተም እኔ ጋር አብራችሁ እኩል እየጠራችሁ በደንብ እንደተለማመዳችሁ እርግጠኛ ነኝ። በተጨማሪ ደግሞ እነዚህን ዛሬ ያስተማርኳቸውን ቃላት ምስረታ ኮሜንት ላይ ጻፏቸው። አስተያየት መስጫው ከታች ላይ እየጻፋችሁ ተለማመዱ። እኔ ደግሞ እያየሁ ስህተት ካለበት አርማችኋለሁ ማለት ነው። በተጨማሪ በግል መማር የምትፈልጉ ስልክ ቁጥር ያለላችሁ አናግሩኝ። በአጭር ጊዜ ውስጥ ማንበብ መጻፍ እንድችሉ እረዳችኋለሁ፣ አግዛችኋለሁ ማለት ነው። በቀጣይ ደግሞ በሌላ በአዲስ ቪዲዮ እንድንገናኝ መጀመሪያ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ምክንያቱም ይሄ ቪዲዮ በጣም በቀላሉ ለብዙ ሰዎች መዳረስ ስለሚችል ማለት ነው። ያልተማሩ ልጆች በቀላሉ እንዲማሩ፣ ፊደሎች የሚቸገሩ ለመጥራት እነሱም እንዲጠሩ ብዙ ሰዎች ጥሩ እውቀት ያገኙበታል ማለት ነው። ላይክ ማድረጋችሁን አትርሱ። በቀጣይ ደግሞ በሌላ በአዲስ ቪዲዮ እንገናኛለን። እስከዛው ሰላም ቆዩ።